መንፈስ ቅዱስ አሐዱ አምላክ አሜን። አላፍርበትም ያመንኩትን አውቄዋለሁ። ሕያውና ዘላለማዊው አምላካችን ቅዱስ እግዚአብሔር ያለፈው የበደል ጊዜያችን ሁሉ እንዳለፈው ከላያችን ጥሎ አሁን በታላቅ ጸጋና በታላቅ ሙላት ጎደሎችና ባሮች ሆነን ሳለን በልጅነት ክብር ያከበረን ሕያው ከሙታን መካከል መቃብር ሳይዘው የተነሳው በኃይል ስልጣን የተነሳው የማርያም ልጅ ክርስቶስ ኢየሱስ ስሙ ለዘላለም የተመሰገነ ይሁን። አንድም እናትና ገረድ ሁለቱንም ያዘችው አምላክን በድንግልና ጽንሳ በድንግልና የወለደች ቅዱስ ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል ታላቁን የሞትን ባህር የተሻገርንባት ጽኑ ልጃችን እናታችን ቅድስት ድንግል ማርያም የአሮን በትር የሙሴ ጽላት የመላእክት እህት የጻድቃን የደናግላን ሁሉ እናት የሆነች ለድንግል ማርያም ክብርና ምስጋና ይሁን። በሰዎችና በእግዚአብሔር መካከል ቆመው የምልጃን ሥራ ለሚሰሩ ቁጥራቸው የበዛ እልፍ አእላፋት ወይ ትንቢት አእላፋት ለሚሆኑ ተላእክተ እግዚአብሔር ወሰብ የሚባሉት ለቅዱሳን መላእክት ክብር ይሁን። ክብር ይሁን። ቀኑ የማን ነው? ሰዓቱ የማን ነው? እኛስ የማን? ስለዚህ እግዚአብሔር ሁለመናችንን ሁሉ ይቆጣጠር። እንግዲህ እግዚአብሔር ልጆች እግዚአብሔር ትላንትና በነቢያት በሐዋርያት አስተምሮናል። ስለዚህ አስተማሪ ማን ነው? ማን ነው? እግዚአብሔር። ተመልከቱ፣ ትላንትና በብዙ ኃይል በብዙ ድካም በብዙ መውጣትና መውረድ ተምረን ዲግሪና ዲፕሎማ ማስተር ይዘናል። በተማርነው ግን ኃይልና ዕውቀት ጥበብና ብልጽግና ስላላገኘን እንደ እግዚአብሔር ያለ መምህር የለም። ትላንትና በብዙ መምህራኖች የላቀው ዕውቀት ባላችሁ መምህራን ተምረናል። በትምህርታቸውና በዕውቀታቸው ልንለወጥ ስላልቻለን እጃችንን ወደ አምላክ አንስተን ጌታ ሆይ እንዳንተ ያለ መምህር የለም ብለናል። እንደማን ያለ መምህር? እንደ እግዚአብሔር ያለ መምህር አለ? የለም። በሙላታችንና በጉድለታችን መካከል ሆኖ የሚደንቅና የሚገርመውን ብርሃን እየገለጸ አይምሮ የለው ማሰብ አይችልም ሊሰማ አይችልም ሊያይ አይችልም ብለው በዓለም ላይ ያሉ ዶክተሮችና ፕሮፌሰሮች በጻፉት ደብዳቤ ላይ ረግጠው ዕውቀትን ወደ ሕፃናት ልብ የላከ እግዚአብሔር ታላቅ መምህር ነው። ስሙ የተመሰገነ ይሁን። ሱግሩ መምህር አለያ ከፌስቡክ ከኢንተርኔት ከጎግልና ከተለያዩ ሚዲያዎች ከተማርነው ትምህርትና ዕውቀት በላይ እንደ እግዚአብሔር ያለ መምህር የለም። እስኪ አመስግኑት። ስሙ ለዘላለም ከፍ ይበል። ስለዚህ ዛሬ እግዚአብሔር የሚያስተምራችሁ ከሰዎች አይደለም። እኔ የሚነግራችሁ ነገር ከዓለም ጠቢባን አይደለም፣ ከሰማይ የሆነውን እውነት ድንግል ማርያም የወለደችውን ዕውቀት ነቢያትና ሐዋርያት ይመጣል፣ ይወልዳል፣ ይሞታል፣ ይነሳል፣ ደግሞም ያረጋል ከአባቱ ጋር እኩል በሆነው
በአባቱ ቀኝ ይቀመጣል ስለኛም ይፈርዳል ብለው የተናገሩለት ንጉስ ያ መምህር እኛን ዛሬ ያስተምረናል። ስሙ የተመሰገነ ይሁን። ስለዚህ የሚያስተምረን ነው የሚመክረን ነው። እንግዲህ ጊዜያችንን እንዳናቃጥለው የሚያስተምረን እግዚአብሔር መሆኑን ከተረዳን ጊዜውን የምንሰጠው ለማን ነው? ለእግዚአብሔር። ለ20 ደቂቃ ያህል ጌታ መንፈስ ቅዱስ በረዳን መጠን እንዲህ በሚል ርዕስ እንነጋገራለን። እስኪ አማርኛ የምትሰሙ ልጆች ቤቱ መልሱ። እንግሊዝኛ የምትሰሙ ምን ነው ተሰባላችሁ? መልሱ። ኦሮምኛ የምትሰሙ ይሻላል፣ ከእንግሊዝኛ ኦሮምኛው ይሻላል መሰለኝ። ስለዚህ የቋንቋ ችግር ቤተክርስቲያን የላትም አይደል እንዴ? ያመንኩትን በሉ እስኪ። ድምጻችሁ እኮ አይሰማም። ያመንኩትን አውቄዋለሁና አላፍርበትም። ከነነመኔ ነንቤካ ከናፍ እትለየው ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ የጻፈው መልእክት ሲሆን የዚህ ዋናው ትምህርት መሰረታዊ ዓላማ በእሳትና በነጎድጓድ በሞትና በጨለማ መካከል እግዚአብሔርን በማመን ማለፍ እንደሚቻል ለዓለም መናገር ነው። ይህን ቃል የተናገረው ቅዱስ ጳውሎስ በኤፌሶን በእስር ቤት ሆኖ ሳለ ለሚወደውና ለሚያከብረው ለመንፈስ ልጁ ለጢሞቴዎስ የተናገረው ቃል ነው። የሐዋርያው በረከት ከሁላችን ላይ ይሁን። የእግዚአብሔር ልጆች ትላንትና አባቶቻችን እግዚአብሔርን አምነው በሰማይ ላይ ፀሐይን በሰማይ ላይ ዝናብን አቁመዋል። ማንን አምነው? ትላንትና አባቶቻችን በትርን ብቻ አንስተው ያ የሞት ባህር የተባለውን ባህር ኤርትራን ተሻግረዋል። ማንን አምነው? እግዚአብሔርን አምነው። ብዙዎች በሚገርምና በሚደንቅ ሁኔታ ቃል ብቻ በመናገር ሙታንን አስነስተዋል። ማንን አምነው? እግዚአብሔርን አምነው። እኛም ደግሞ ነፃነት በተሞላበት ስፍራ እግዚአብሔር ያሻግራል፣ እግዚአብሔር ያጽናል፣ እግዚአብሔር ጉልበታችን ነው ብለን ማንን አምነን መጣን ወደዚህ ስፍራ? ስለዚህ ያመንነው አምላክ ያመለክነው ንጉስ ዛሬም ከሚያሰራና ከሚያስደነግጥ ሕይወት ያሻግረናል። ውዳሴ ለስሙ ይሁን። ያሻግራል እግዚአብሔር። ለዚህ ነው በእስር ላይ ሆኖ ሳለ በጭንቀት ላይ ሆኖ ሳለ ለልጁ ለጢሞቴዎስ ይህን ደብዳቤ ጻፈ። እኔ ያለ የማመልከው የማምነው ሁሉ ጊዜ በልቤ ጽላት ላይ አትሜ የሚንቀሳቀሰው ከሶምሶን በላይ ጉልበቱ የበረታ አምላክ አለ። ስለዚህ እኔ ያመንኩትን አውቃለሁና አላፍርበትም አለ። እግዚአብሔር ስሙ የተመሰገነ ይሁን። ያመነው አምላክ የሚያሳፍር አምላክ አይደለም። እናንተን ለማሳፈር የቆሙ ጠላቶች ቆሙ ሳሉ እግዚአብሔር በጠላት ከፍታ ላይ ይሾማል። ብዙዎች ውድቀታቸውን ሲፈልጉ ብዙዎች የሐዋርያትን ውድቀት የነቢያትን ሞት ሲመኙ እግዚአብሔር ሁሉ ጊዜ ከፍ ያደርጋል። ስሙ የተመሰገነ ይሁን። ከፍ ያደርጋል ከከፍታ ወደ ከፍታ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ከክብር ወደ ክብር እንሻገራለን አለ። ተመልከቱ። ኢልሚው አቀዩ ኢየሱስ ክርስቶስ ገርብዬ ለማንገር ዲጋፍሩፉ ወሬን ከበጀላችሁ ወሬን ሙርቲንዱ አይሳሪት ሙርታይፍ
አቦ አንጉማ ጃለል አቡማ ሳገርሲስ በረብየ ለፋል ዲኒ ሰከተላ ያንሳፈሽናው ስለዚህ ነው ቅዱስ ጳውሎስ በእስር ቤት ሆኖ እምነት ምን እንደሆነ ለልጁ ለጢሞቴዎስ ላከለት ያኔ ብዙዎች እምነት ማለት በዳቦ የሚቀየር ነገር ይመስላችሁ ሊሆን ይችላል እምነት ግን ለወዳችን ጉድለት የምናወራው ተረት አይደለም ብዙዎች በቆሮንቶስ ቤተክርስቲያን አገልግሎቱን የሚነቅፉ የአገልግሎትን ሰዓት በተረትና በወሬ የሚያሳልፉ ደካሞች አንድና ሁለት አልነበሩም ቅዱስ ጳውሎስ እነዚህን ይወቅሳቸዋል ስለዚህ ህዝቦች ሆይ ይላቸው ለመሆኑ እምነት ምንድን ነው ጳውሎስ ይላል ዕብራውያን 11 አንድ ላይ እምነት ማለት የማይታየው ነገር እስኪ በሉ እምነት ማለት በሉ እስኪ የማይታየው ነገር ምን እስካይናችሁ ጨፍናችኋል ከማላችሁ ያለ ማን ነው መቻያችሁ ጨፍናችሁ እንዴ ኤውስ አሁንኛ በአይናችን የምናየው ብዙ ነገር ሊኖር ይችላል በአይናችን የምናየው ማስወገድ እንችላለን በሚንሽለው በአይናችን የማይታዩ ነገሮች ያለኛ ሽጉጥ ያለኛ ጉልበት ያለኛ ዱላ እንዲሁ ያሳለ የሚያንበረክክ ታላቅ አምላክ እግዚአብሔር ነው ስሙ የተመሰገነ እሱ ነው ይላል የማናየው ነገር አለ ብለን ማየት እምነት ማለት የማይታየው ነገር እንደሚታይ አድርጎ የሚያስረዳ ነው ተመልከቱ የሚያስረዳ የሚነግር ገና የዛሬ 10,000 ዓመት ገደማ ክርስቶስ ይመጣል ብለን ብናምናው በእምነት እግዚአብሔርን ያየ ማንም የለም ዮሐንስ ወንጌል ምዕራፍ 1:8 ላይ እግዚአብሔርን ያየ አንድ እንኳ የለም እሱ የሚወደው ልጁ ተረከው ዋቀዮ ከነርገቶ ኮለንጆ ኢልሚሳ እንዲ ሚጃለቱ ኢሳሴንስ ይጀታ ተረከው ይላል ምንጣ በቃ ይሄ ነው የሐዋርያ ስብከት የእግዚአብሔር ልጅ ወልደ ማርያም ወልደ እግዚአብሔር ይመጣል በምን በስጋ በአዳም ስጋ ይወለዳል ያድጋል ሰዎቹ ደግሞ በቀናት ይገድሉታል እሱ ግን ይነሳል ከመቃብር በላይ ሆኖ ስሙ ለዘላለም ይዘመራል ስሙ ለዘላለም ይሰበካል እሱ ሆኖኛ በእምነት ዛሬ የምንሰብከው እሱ ነው ዛሬ እኛ በእምነት አምላካችን ይመጣል ሲመጣም ደግሞ ከፊቱ እሳት ይረታል እያልን የምንሰብከው በእውነት እሱ የማርያም ልጅ ክርስቶስ ድሮ ሰይጣን ሲባል ሰው በስመ አብ ይላል ምን ሲባል አሁን ደግሞ ክርስቶስ ሲባል ሰው ይሮጣል ክርስቶስ ጠላት ነው እንደ እግዚአብሔር ልጅ ኢየሱስ የሚለው ስም የተማርነው ከድንግል ማርያም አይደል ማቴዎስ 1:1 ታዲያ ትላንትና አባቶቻችን በዚህ ስም ባህርን ከተሻገሩ ትላንትና በዚህ ስም አባቶቻችን ሙታንን ከመቃብር በላይ ካደረጉት ዛሬ ላይ ደግሞ እኛ በዚህ ስም የምንፈራው ምንድነው አንዳንዱ ይሸማቀቃል በኢየሱስ ስም ሲባል አንተ ጴንጤ ነህ ይላል በኢየሱስ ስም ሲባል ይሄ ሰላም የለውም እንዴ ይላል አረ እግዚአብሔር ልጆች ሰላማችንን የመለሰልን ዓለም የዓለም ፋብሪካ ማምረት የሚችለው የኛን ሰላም የሰጠልን የማርያም ልጅ ክርስቶስ ኢየሱስ ስሙ የተመሰገነ ይሁን እሱ ሆኖ የሚሰብከው እሱ ነው ሰላማችን እሱ ነው ሕይወታችን ታዲያ እግዚአብሔር ይመጣል የምንለው በእምነት አይደለም እንዴ ይሄ ነው ቅዱስ ጳውሎስ አስረግጦ ለአስራቱ አብያተ ክርስቲያናት ዓለም ላይ ካሉ ህዝቦች ሁሉ ይሄንን ቃል እንዲያውቁ የነገራቸው በቃ ይሄን እምነት ይወጡት ያ ያምነው አምላክ ትላንትና ያሻገረን ዛሬም ደግሞ የምንኖርባት ምድር በክርስቶስ ኢየሱስ ነው በማን ነው ፈራችሁ እንዴ በማን ነው በኢየሱስ ክርስቶስ ኢየሱስ ክርስቶስ ደግሞ ሰላማችን
ምናችን ነው ሕይወታችን የምንሸማቀቅበትን አስፈሪውን ሕይወት የተሻገርንበት በእግዚአብሔር ልጅ በክርስቶስ ኢየሱስ ነው። ለዛ ነው የዘመኑ ፍጻሜ በደረሰ ጊዜ ያ ኢየሱስ ነው የተገለጠ። ያ የማርያም ልጅ ነው የተገለጠ። ቤተክርስቲያናችን መጀመሪያ ሃሌሉያ እያሉ አባቶቻችን ስሙን የሚያነሱት እኮ እሱ ነው። በእምነት እንድናመልከው የልቦናችን አይን ይገልጣል። ያ አይናችን ካልተገለጠ ውሳጣዊ የሆነው እግዚአብሔርን የምናይበት በእምነት የምናመልከው አመላ ያ አይናችን ካልተገለጠ ሁሉ ጊዜ የኛ ውዳሴ ከንቱ ነው። የኛ ቅዳሴ ከንቱ ነው። የኛ ስብከትና ዝማሬ ከንቱ ነው። ስለዚህ አሁን ቅዱስ ጳውሎስ ምን ያለ ነው? ያመንኩትን ምን አድርጌዋለሁ? አውቄዋለሁ። ጠላት የፈለገውን ያውራ፣ ያመንኩትን አውቄዋለሁ። ዲያብሎስ የፈለገውን ይስራ፣ ያመንኩትን አውቄዋለሁ። ይሻገራለሁ። በእውነተኛ የቆምነው የማይሸረሸር ሐለት እሱ ክርስቶስ ኢየሱስ ነው። እሱ የማርያም ልጅ በዓለም የተገለጠበት ልዩ ስሙ ነው። ከሦስቱ አካል አንዱ የሆነ እግዚአብሔር እሱ ራሱ ነው። ግን ኢየሱስ የሚለው ሰው መድኃኒት ማለት ነው። ምን ማለት ነው? መድኃኒትን የሚፈልጉ እነማን ናቸው? በሽተኞች ናቸው። አይደለም እንዴ? ለበሽተኛ አንድ ዶክተር ወደ ሐኪም ቤት ሲሄድ ምን ፍለጋ ነው? ፈውስ፣ መድኃኒት ፍለጋ ይሄዳል። ለዚህ መድኃኒት ፍለጋ እንዳንከራተት እግዚአብሔር ወደ ዓለም ማንን ላከ? መድኃኒትን ላከ። ያ መድኃኒት ድንግል ማርያም ኢየሱስ ላይ ጠራችው። የዶክተሮች ሁሉ ዶክተር ነው። ስሙ ለዘላለም የተመሰገነ ይሁን። ዓለምን በአንድ ጊዜ ያሰረገጠ፣ በጨለማ ላይ የተረማመደ፣ የሞትን ኃይል የበተነ፣ ከመቃብር በላይ ከፍ ያለ እሱ ነው። ታዲያ ለመንፈስ ልጁ ቅዱስ ጳውሎስ እኔ ያመንኩትን አውቄዋለሁ ማለት ምን ማለት ነው? ትላንትና እሱ ወደዚህ አገልግሎት ሳይጠራ ወደዚህ ቅድስናው ስፍራ ከመጠራቱ በፊት ብዙ ተአምራትን አላደረገም። ነገር ግን በወንጀለኞች ማህበር ተሳትፎ ይሰራ ነበር ባይነስ። ግን እግዚአብሔር በሚደንቅና በሚገርም ሁኔታ ሲጠራው የወንጌል አርበኛ ሆነ። ተመልከቱ። እግዚአብሔር ለአምልኮ፣ ለውዳሴ፣ ለዝማሬና ለስብከቱ ሲጠራ ሰዎች እጅ አንስቶ አይመጡም። ሰዎች እጃቸውን አንስቶ ሲመጡ ነገም ደግሞ እጃቸውን አንስቶ ያወርዱናል። የእግዚአብሔር ክብር ግን፣ የእግዚአብሔር ኃይል፣ የእግዚአብሔር ምርጫ ግን ለዘላለም ነው። አምሮይ ስሙ የተመሰገነ ለዘላለም ሽረት የለበትም። ይሄ በሰፈራችን የምናደርገው ምርጫ አይደለም። የእግዚአብሔር ምርጫ በቃ እግዚአብሔር በሚገርም ሐለት ላይ ከተከለ እኛን የሚገፋን አንድም የለም። ሮሜ 8:34 ላይ እንግዲህ እግዚአብሔር የመረጠው ማን ይገርሰዋል? ነመዋቀዩ ፍለት ነመዋቀዩ አቡፍ ዋሜ ነመዋቀዩ አንጎፍ ዋሜ እዩቱ ኢትሞርቴ ሰሬ ከናፊ ጳውሎስ ኢልመሳ አፉራ ከንተ ጢሞቴዎስ ማልጀዴ ከናና ማኔነን ሜካ ትልዩ በቃ ተጃጅለኮቲፍ ዋሙኮቲፍ ማሉማ ኮቲፍ ገረከነት ከነዋሜ ዋቀዩ ነገራኒ መካሳፈቱ አንድ ጊዜ አንዱ ሁሉ ጊዜ እንዲህ ለእግዚአብሔር አምነዋለሁ ይላል። ምን አደርገዋለሁ? አምነዋለሁ፣ አመልከዋለሁ። ነገር ግን እግዚአብሔር የልመናዬን ድምፅ ሊሰማ አልቻለም ይላል። እኛ እግዚአብሔርን የምንጠይቀው በእምነት አንድ ጥያቄ ነው። ለአንዱ ጥያቄያችን ግን ሺህ መልስ የሚሰጥ ታማኝ አምላክ እግዚአብሔር ነው። ስሙ የተመሰገነ ይሁን። እሱ ብቻ እልልታችንን መስዋዕት ሆነ አይደል? የምናመልከው አምላክ ይሄንን እልልታ ከኛ ቢቀበል ከየት እንገዛለን? ይሄንን ውዳሴ ከኛ ቢቀበል ከየት እናመጣዋለን? ስለዚህ
የፈሪ ምስቆል አታርጉት። የምታመሰግኑት ማንን ነው? የምታመልኩት ማንን ነው? ይሄ ሰማይ አሁን እምነበረድ ወይ ደግሞ ኮብልስቶን ነው ቢሰባበር ማምለጫ አለን እንዴ? አለን ወይ? ስለዚህ እያየን እንዲሁ እናመልከዋለን። እስኪ አመስግኑ እግዚአብሔር። እናመልከዋለን። ይሄ ለታ ኢያሪኮ እስኪ ሰብር ድረስ እናመሰግነዋለን። በቃ ስለዚህ ያመነውን ማወቅ ያስፈልጋል። እኛ የምናመልከው ቃሉን አይደለም። ትላንትና አባቶቻችን ያመለኩት ይሄንን ሰማይ ያለ ካዝማ የዘረጋውን ይሄንን ምድርን በኋላ ያጸናውን ክርስቶስን ያ አምላክ የበረታ ንጉሥ ነው። እስራኤላውያን ያሻገረውን ጌታ ነው የሚያመልኩት ያመልኩት የነበረው። እኛ ዛሬ የምናመልከው አምላክ ጌታ አምላክ ነው። ዱዋሊዝም አይሰራም። ለዚህ ነው በአንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ እንዲህ አላቸው፣ እናንተ እስከ መቼ በሁለት ሐሳብ ታነክሳላችሁ? ጠዋት ጣዖት ቤት፣ ማታ ደግሞ ቤተክርስቲያን። ጠዋት የምንሰራው ጠዋት የምናገለግለው የዓለማዊ ሰዎች ነው። ማታ ማታ ደግሞ ወደ እግዚአብሔር መጥተን ድፍት የምንል ከሆነ የኛ ጸሎት ከንቱ ነው እግዚአብሔር ልጆች። ስለዚህ እኛ በዘመናችን ያመለክነው አምላክ የቱ ነው? እሱ ያ በእምነት የተቀበልነው ንጉሥ የቱ ነው? እሱ አንዳንዶቹ ቀን በቀን አባባ ታምራት ጋር ይውላሉ፣ ማታ ማታ ደግሞ ቤተክርስቲያን ይመጣሉ፣ ሰንደል ይዞ ይመጣሉ። አሁን እግዚአብሔር በጠንቋይ ቤት የምንሰራው የኛ ልጆች በፎሮፎር ከቤት ይሞታሉ፣ እኛ ዛፍን ቅቤ እንቀባለን። ይሄ በእምነታችን ጠዋት ጠዋት ለአቴቴ የእናቴው ቃቤ የአባቴ ክራማ የወሎ መጀን እያልን ቡና እንደፋለን ጠዋት ጠዋት። ማታ ማታ ደግሞ መተን ጌታ ሆይ እንላለን። ማን ነው እሱ? ይሄ ጌታ ይሄ አምላክ እሱ ማን ነው? ለዚህ ነው እስከ መቼ በእውነት ሐሳብ ታነክሳላችሁ የሚለው። በቃ ትናንትና ሻግሮ ወደዚህ ወደ ቅድስናው ስፍራ ያመጣን ክርስቶስን ማምለክ እንጂ ሌላ አምላክ ፍጹም አያስፈልግም። ኢያሱ እስራኤላውያን ሰበሰባቸውና እንዲህ አላቸው፣ እኔና ቤቴ ማንን እናመልካለን? ማንን? እግዚአብሔርን እናመልካለን። እናንተ ደግሞ እግዚአብሔርን እናውቃለን አውቃለሁ የምትሉ ሰዎች የምታመልኩትን ዛሬ ምረጡ አላቸው። የምታመልኩት ይሆንልኛል የምትሉትን አምላክ ዛሬ ምረጡ። ስለዚህ እስራኤላውያን ቀድመው ሙሴን ስለቆየባቸው ያን ኪዳኑን ታቦት ያ የእግዚአብሔርን ቃል ከሲና ይዞ ለመምጣት ስለቆየ ሌላ አምላክ አመለኩ። የኛ አምላክ በገንዘብ የሚቀየር አምላክ አይደለም። በሁኔታ በተለያየ ቁሳቁስ የሚለወጥ አምላክ አይደለም። እንደዛ ከሆነ ፍርዱ በእኛ ላይ ነው። ኤርምያስ ስለዚህ ነው በትንቢተ ኤርምያስ ምዕራፍ 1 ቁጥር 6 ላይ ሕዝቤ በድሎኛል አለ። ማንም እዚህ ነው እግዚአብሔር በኤርምያስ ላይ አለ። ሕዝቤ በድሎኛል፣ ለኔ የሚሆነው መባ፣ ለኔ የሚሆነው አምልኮ፣ ለኔ የሚሆነው መስዋዕት፣ ለኔ የሚሆነው ስግደት ይሄ ሁሉ ለማይገባው አምላክ ለሌላ አምላክ ስለሰጠ ፍርዴ በዚህ ላይ ውስጥ ላይ ነው አለ። ከእግዚአብሔር ፍርድ ራሱ ያድነን። እግዚአብሔር ካላዳነን፣ እግዚአብሔር በይቅርታው ካልሸፈነን፣ በጸጋው ብዛት ካልጎበኘን እንወድቃለን። ይሄን ጳውሎስ ይነገራል። ያመንኩት ይሄ ነው አለ። እኔ ባመንኩት አምላክ፣ እኔ ላመንኩት ንጉሥ እንደነ ጴጥሮስ ቁልቁል ተሰቀሉ። እንደነ ጳውሎስ ራሱ ደግሞ ይህን ተናግሮ በሮማ አደባባይ ስለዚህ ክብር ላላየው ንጉሥ በእምነት አንገቱን ሰጠ። በምን? በእምነት። እኛም ዛሬ በእምነት የምናደርጋቸው ነገሮች በእግዚአብሔር ዙፋን ፊት ያቆመናል። በማን ዙፋን ፊት? ከባድ እኮ ነው እግዚአብሔር ዙፋን።
ቀበሌ ፊት ስንቆም እኮ እንፈራለን፣ እንደነግጣለን። የሚያስፈራውና የሚያስደነግጠው አባ ሕርያቆስ እንኳን ለድንግል ማርያም ሲናገር ምን አለ? ማርያም ሆይ አላት፣ ያ የሚያቃጥል 7 የእሳት መጋረጃዎች አንቺ ታናሽ ደመና ሆነሽ ሳለሽ ወዴት ተዘጋጁ አለ። ያ የእሳት መጋረጃ የተባለው እሳተ መለኮት ክርስቶስ ኢየሱስ እሱ እግዚአብሔር ነው። ስለዚህ በእግዚአብሔር ፊት መቆም ከባድ ነው። የኛን ኃጢአት እግዚአብሔር ቢቆጣጠር ኖሮ የኛን መውጣትና መግባት እግዚአብሔር ቢመለከት ኖሮ እንደ ብሉይ ኪዳን ሰዎች በእኛ ግንባር ላይ የኛ ኃጢአት ይጻፍ ነበር። ምን ይሆን ነበር? ያን ጊዜ የኛ ኃጢአት በሕዝብ ሁሉ ፊት ይገለጥ ነበር። ነገር ግን በእምነት ያመለክነው አምላክ በእምነት ያመንነው ክርስቶስ ግን የኛ ኃጢአት በሕዝብ በሰዎች ፊት እንዳይገለጥ በአደባባይ የኛ ነገር እንዳይወራ በሰዎች ፊት እንዳንሸማቀቅ ራሱ ቤዛ ሆኖ በመስቀል ላይ የኛን ኃጢአት ደመሰሰ። ስሙ ለዘላለም የተመሰገነ ይሁን። ደመሰሰው። እግዚአብሔር ሲያየን ደፋሮች እንሆናለን። እግዚአብሔር ሲመለከተን የሰዎችን ነገር ዞር ብለን አናይ። ወዳጆች ዞር ብለን ሰዎችን የምናይ ከሆነ እንደ ሎጥ ሚስት ድንጋይ እንሆናለን። ምን እንሆናለን? ድንጋይ። እግዚአብሔር አትመልከቱ ካለን መራቅ ነው በቃ። እኮ የሚነገረን እግዚአብሔር ቃል በቃል ተው ብሎ አይነግረንም። ባሉት መምህራንና ባሉት ነቢያት እግዚአብሔር ያስብ። ለዚህ ነው ቀደም እንደ እግዚአብሔር ያለ መምህር የለም። በማግኘትና በማጣት መካከል በጉስቁልናና በምቾት መካከል እንደ እግዚአብሔር ያለ መምህር የለም። በቃ ጣውላ ገጣጥሞ ለሚተኙት እግዚአብሔር ታማኝ ነው። ስፕሪንግ ፍራሽ ላይ ለሚተኙት ጮማ ለሚቆርጡትም እግዚአብሔር መምህር ነው። ምን ነው እግዚአብሔር መምህር ኮሮ በቃለት አረዙትም ላጡት ላገኙትም በልባቸው ጽላት ላይ ደፋርነት የታተመላቸው ሁልጊዜ ቅዱስ ብለን ያ መጥራት የማንችለውን ቅዱሱን ጌታ በድፍረት እንድንጠራ ያደረገን እኮ ያ በውስጣችን ያለው እምነት ነው። ምኑ ነው? እምነት ነው። ታምናላችሁ? እግዚአብሔር በዚህ ምሽት ታሪክ እግዚአብሔር እንደሚሰራ ታምናላችሁ? በልባችሁ ላይ ያለውን ያ የብዙ ዓመት ጥያቄ እግዚአብሔር እንደመልስ ታምናላችሁ? አሁን ብዙዎቻችን በዚህ ጉባኤ ላይ ቁጭ ብለን አይደል? ግን ጥያቄዎቻችን ሁሉ ጊዜ እንደ ደውል አይወራችን ይመጣል። ግን ልባችን ውስጥ የእግዚአብሔር ቃል ሲመላለስ ቀጥታ የምናየው የእግዚአብሔርን ዙፋን ነው። በመካከላችን ግን የኃጢአት ግንብ ካለ መሻገር አንችልም። ኢሳይያስ ምዕራፍ 6 ላይ ምን ይላል? ኦዚያን ሞቶ በ6ኛ ወር ኢሳይያስ የእግዚአብሔርን ዙፋን አየ። የእግዚአብሔርን ዙፋን እንዳያይ መሰናከል ለኢሳይያስ የሆነው ኦዚያን ሲመጣ ከዛም በኋላ ኢሳይያስ የማንን ዙፋን አየ? የእግዚአብሔርን ዙፋን አየ። እኛም በእኛና በእግዚአብሔር መካከል ያለውን የኃጢአትን ግንብ ካልፈረሰ በእምነት ካላፈረስ ነው በእምነት በሱ ላይ ካልተረማመድ ነው እግዚአብሔር ማየት ይከብዳል። እግዚአብሔር ልጆች ኦዚያንና እንደ ኦዚያን ያሉ ክፉዎችን እግዚአብሔር ከመካከላችን ያንሳል። እግዚአብሔር እንግዲህ እንድናምነው እንድናመልከው ክቡር ቅዱስ የሆነውን ስሙን እንድናመሰግን እምነታችን በሱ ላይ ብቻ እንዲሆን ልባችንን የወሰደ አምላክ ለዘላለም የሱ ብቻ ሆነን እንድንኖር ቅዱስ ፈቃዱ ይሁንልን። በሰው ደጅ ላይ የወደቁ በሰዎች ይወረወራሉ። በእግዚአብሔር ደጅ ላይ የወደቁ ግን ሁሉ ጊዜ ለእልልታና ለዝማሬ ስለሚቆሙ ሁላችንም እምነታችን ይሄ ነው ብለን ከቅዱስ ጳውሎስ የተማርነውን የድፍረትን የኃጢአት ያይደለ የጽድቅን ትምህርት ከእርሱ የተማርነው ሁሉ ጊዜ በዙፋኑ ፊት ቆመን ይሄ እግዚአብሔርን አንተ እግዚአብሔር ነህ አንተ አባት ነህ ብለን
በምሮ እምነትና ልባችን ስሙን እንድናመሰግን የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ከታ እንግዲህ የምናገለግለው በመንፈስ ቅዱስ ሙላት ስለሆነ 10 ደቂቃ ሰርቻለሁ። ማርጋለሁ 10 ደቂቃ ስለሰረኩኝ እግዚአብሔር ይቅርታው በሁላችን ላይ ያሳደረልን ያመንኩትን በርስኪ አውቄያለሁና አላፍርበትም። ያመነው አምላክ ከየቶኑ ሰዓት ከሚያስፈራውና ከሚያስደነግጠው ሞት አድኖን በፊቱ ለምስጋና እንድንቆም ያደረገን ጌታ ስሙ የተመሰገነ ይሁን። አመስግኑ እግዚአብሔርን። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን